በምስራቅ አፍሪካ የታደለች ሀገር የሰው ዘር መነሻ ከሆነው ምድር አንዱ ሀገር አለ አፋር። ህዝብ እንግዳ መቀበልን ያውቅበታል። ፍቅር ሰጥቶ በፈገግታ መሸኘትን ታቅሎበታል። የአፋር ውበት ተፈጥሮ በአምሳላዊ ቻሪቲው ጸጋ ነው። በአይን ታይቶ የማይጠገበው የደሎል በቀለም አስፈሪውና ማራኪው የኤርታሌ የሚገነፍለው እሳት የደናኪል ዝቅተኛ ስፍራዎች በስንቱ ይጠራል ስለ አፋር። የአፋርን የቱሪስት መስህቦችን ለማየት ከተለያየ ዓለም የሚመጡ ቱሪስቶችን መግዛት የቻሉ በርካታ ተፈጥሯዊ ሀብቶች ውስደኛ። አፋር ሲባል የማይበገረው አፋር ሲባል ግመልና ወተቱ፣ አፋር ሲባል የተፈጥሮ ቁንጅናና ማራኪ ውበቱ፣ ስንቱ በተፈጥሮ ለመደነቅ ምድር በውስጧ የያዘችው ተአምር ለማየት የሚመኝ ሁሉ የሚመጡት የዓለማችን ዝቅተኛው እና ሞቃታማው ስፍራ ላጥ ያለ የጭቁ ምድር፣ ረጃጅም የግመሎች ጉዞ፣ አፋሮች ያቆዩት የንግድ ሰንሰለት የሚታይበት ድንቅ ታሪካዊ ምድር። ሌላኛው ፕላን የተደበቀ ማንነት፣ ያልተገለጠ እውነታ። የቆንጆዎች ሀገር አፋር፣ የምጡ ይግቡ አፋር።